ሰላም ጤና ይስጥልኝ። እንደምን ናችሁ አዳማጮቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ተመልሼ መጥቻለሁ። ባለፈው ባቀረብኩላችሁ ጽሑፍ ላይ እንዳያችሁት የሰው ልጅ የራሱን ሕይወት ሊመረምር ፍሬውን ላይ ይገባል የሚል ሀሳብ በተመለከተ አንድ አጠር ያለች ጽሑፍ አቅርቤላችሁ ነበር። ዛሬ ደግሞ እንደ ክርስቲያን መጽሐፍ ቅዱሳችን ምን ይለናል በሚለው ርዕስ ዛሬ በዓለም ሳላችሁ ፈተና አለባችሁ በሚለው ቃል መሰረትነት አንድ አጠር ያለች ጽሑፍ ከዚህ በፊት ጽፌያለሁና እሱን ላቀርብላችሁ ወደድኩኝ። ስለምታዳምጡኝ አመሰግናለሁ። ለስም አጠራሩ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ባስተማረበት ወቅት በዓለም ሳላችሁ ፈተና አለባችሁ ሲል ነግሯቸው ነበር። በሐዋርያት ዋኖቻችን ላይ የተመሰረትን እኛ ክርስቲያን ተብለን የተጠራ ነው ደግሞ ያንን ቃል ተቀብለን በዓለም ሳለን ለሚገጥሙን ፈተናዎች ሁሉ አስቀድሞ አምላካችን በፈተና እንድንጸና ባስተማረን መሰረት እየወደቅንና እየተነሳን እስከዛሬም አለን። እርሱ በነገሮች ሁሉ ተፈትኖ እኛም እንዴት የአጋንንትን ተንኮልና ሴራ ማሸነፍ እንደምንችል አሳይቶናል። የዲያብሎስን ጦር ታሸንፉ ዘንድ የእግዚአብሔርን ጦር ዕቃ ልበሱ እንዳለ ቅዱስ ጳውሎስ እኛም ዕቃ ጦራችንን ይዘን ትግል ገጥመናል። ሰልፉ የእኛ ድል ግን ከእግዚአብሔር ዘንድ ነው። እንደ ዳዊት ትልቁን ጎልያድ በትንሽ ጠጠር እናሸንፍ ዘንድ አምላካችን ከእኛ ጋር ይወጣል። ሺውን በአህያ መንጋጋ እንጨርሳቸው ዘንድ እርሱ ኃይል በእኛ ላይ ያደርጋል። ከአንበሶችም መንጋጋ ያወጣን ዘንድ እርሱ መላእክትን ሊልክልን የታመነ ነው። እስከ ሞት ድረስ ያለንን ሁሉ ብናጣ እንኳን እስከ ሞት ድረስ የታመንን እንድንሆን እርሱ ልባችንን ያጸናል። አምላካችን ክርስቶስ አትፍሩ፣ እኔ እስከ ዓለም መጨረሻ ከእናንተ ጋር ነኝ ብሏልና አንፈራም፣ እርሱ ከእኛ ጋር ነውና። ትግላችን በዓለም ለመኖር አይደለም። በዓለም ያለውን ክፉ ሰራዊት ድል አድርገን በሰማይ አባታችን ባዘጋጀልን በሰው ልቦና ባልታሰበ በሰማይ መኖሪያችን ለዘላለም ከእርሱ ጋር መኖር ነው እንጂ። ጌታ ሆይ የማረባ ልጅህን እኔን አበርታኝ፣ ትዕግስትን፣ ጥበብን፣ ማስተዋልንና ፍቅርን፣ ትህትናን በልቤ አኖርልኝ። የጌታዬ እናት እመቤቴ የቅድስት ድንግል ማርያም ሆይ የመድኃኒቱ እናት ሆይ እንደ ትናንትናው አበርችኝ። በነገር ሁሉ ከፊቴ ቅደሚልኝ። መልአኩ ቅዱስ ሚካኤል ሆይ አሳዳጊ የክፉ መናፍስትን ተንኮል ሴራ ሁሉ አፍርስልኝ ብዬ የሆነ ወቅት የጻፍኩት ጽሑፍ ነበረ። ስላዳመጣችሁኝ አመሰግናለሁኝ። ሌሎችንም ጽሑፎችን አቀርብላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እንደዚሁም ደግሞ ሀሳብ ካላችሁ በዚህ ዙሪያ ብትጽፊ ብላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁኝ። ስላዳመጣችሁኝ አመሰግናለሁ። ተባረኩልኝ።